ስታርጌት የዓለማችን መነጋገሪያ የሆነው AI ፕሮጀክት። ሰላም የቻናላችን ቤተሰቦች እንደምን ሰነበታችሁ? ከሰሞኑን የዓለማችን መነጋገሪያ የሆነው አንጋፋ ፕሮጀክት መጥቷል። ስሙም ስታርጌት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስታርጌት የሚለውን ቃል ማስታወሻችሁ ላይ መዝግቡት። ምክንያቱም ወደፊት በተደጋጋሚ የምትሰሙትና ከ500 ቢሊዮን ዶላር በላይ ኢንቨስት የተደረገበት የአሜሪካ ድርጅት ነው ብለዋል። ስታርጌት ለመሆኑ ምንድን ነው? በዚህ ቪዲዮ ባጭሩ የምንመለከተው ጉዳይ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ እንጋብዛችኋለን። መልካም ቆይታ። ስታርጌት እንግዲህ በቅርቡ በአሜሪካ አንጋፋ የቴክኖሎጂ ድርጅቶች ኦፕንኤአይ፣ ኦራክል፣ ሶፍት ባንክ እና በሌሎችም አንጋፋ ድርጅቶች የተቋቋመና ስራ የጀመረ አንጋፋ የአርቲፊሻል ኢንተልጀንስ አገልግሎት መስጫ የፋብሪካ መንደር ነው። ይህ በአብሊን ቴክሳስ ግንባታውን የጀመረው ግዙፉ የኤአይ መንደር በትልቅነቱ ተወዳዳሪ የሌለው የዓለማችን ትልቁ የኤአይ ኮምፒውተሮች ወይም ቺፖች ክምችት እንደሚሆን በብዙዎች ታምኖበታል። ለምን ይህን ያህል ትልቅ የኮምፒውተር መንደር መገንባቱ አስፈለገ ብለን ልንጠይቅ እንችላለን። ቻት ጂፒቲ እንዴት ዓለማችንን እየቀየረ ያለ ድርጅት እንደሆነ ምንም ጥርጥር የለውም። ቻት ጂፒቲ የሚሰራበት ፍጥነት፣ ጄኔሬት የሚያደርጋቸውም ነገሮች ጥራት ከምን ጊዜም በላይ ከፍ እያለ ነው። ይህ በቻት ጂፒቲ ብቻ ሳይሆን በሌሎች ኤአይ አሲስታንሶች የምናየው ነገር ነው። በመሆኑም የቻት ጂፒቲ ተጠቃሚዎች ለማመን በሚከብድ ፍጥነት እየጨመሩ ናቸው። ይህ ደግሞ ለቻት ጂፒቲ ፕሮዳክት ባለቤት ለሆነው ኦፕንኤአይ ትልቅ ጫናን የሚፈጥር ነው። ምክንያቱም አንድ የቻት ጂፒቲ ትዕዛዝ እጅግ ብዙ ኮምፒውቲንግ ፓወር ይፈልጋል። አንድ ጥናት እንደሚያሳየው አንድ የቻት ጂፒቲ ሰርች የሚወስደው ኃይል 10 የጉግል ሰርቾችን ለማስተናገድ ከሚወስደው ኃይል ጋር እኩል ነው። ይህም የሆነበት ምክንያት የኤአይ ሰርችን ፕሮሰስ ለማድረግ ጥቅም ላይ የሚውለው በተለምዶ ኮምፒውተሮች ውስጥ የሚገኘው ሲፒዩ ወይም ሴንትራል ፕሮሰሲንግ ዩኒት ሳይሆን ጂፒዩ ወይም ግራፊክ ፕሮሰሲንግ ዩኒት ነው። ይህ ጂፒዩ ደግሞ ትልልቅ ስራዎችን ለመስራት የምንጠቀምበት ከመሆኑም በላይ በቀላሉ ስለሚግል እሱን ለማቀዝቀዝ ብዙ ውሃና ኢነርጂ ኮንሰፕሽን ይፈልጋል። በመሆኑም የቻት ጂፒቲ ተጠቃሚዎች በብዙ ቁጥር የእነሱን ትዕዛዝ ለማስተናገድ ጥቅም ላይ የሚውለውን ኢነርጂና ኮምፒውቲንግ ሪሶርስ በእጅጉ ትልቅ መሆን ይኖርበታል። ስታርጌትም የዓለማችንን ትልቁን የኤአይ አገልግሎት ሰጪ ቺፖችን መንደር እየገነባ ያለው ይህን ራዕይ ሰንቆ ነው። የስታርጌት ግንባታው ሲጠናቀቅ 8 የዳታ ሴንተር ህንፃዎችን የሚይዝ መንደር ሲሆን በእነዚህ 8 ህንፃዎች ውስጥ በአጠቃላይ 400,000 ጂፒዩ ቺፖችን እንደሚይዝ ታቅዷል። ይህም የጂፒዩ ክላስተር በብዛቱ እስካሁን ተፎካካሪ የሌለው ነው ተብሏል። ስታርጌት ፕሮጀክት አሜሪካ የዓለምን የቴክኖሎጂ የበላይነት በተለይም የኤአይ ቴክኖሎጂን በግንባር ቀደምትነት ለመምራት በምታደርገው ተጋድሎ ውስጥ ትልቅ መሰረትን የጣለች ለመሆኑ ትልቅ ማሳያ ነው። በአሜሪካ የሚገኙ ትልልቅ የቴክኖሎጂ ድርጅቶች ለምሳሌ ያህል ጉግል፣ ማይክሮሶፍት፣ ሜታ እና ኤለን ማስኩ ኤክስ ኤአይም አርቲፊሻል ኢንተልጀንስ የዓለማችን ትልቁ የወደፊት ቴክኖሎጂ እንደሆነ ስላመኑበት እነሱም የራሳቸውን የኤአይ ዳታ ሴንተር በመገንባት ላይ ናቸው። የስታርጌት ፕሮጀክት ተገንብቶ ሲጠናቀቅ ዳታ ሴንተሩ በብዙ መቶዎች ወይም ሺዎች የሚቆጠሩ ሰርቨር ስብስቦች ወይም ሰርቨር ራክስ የሚይዝ ሲሆን እያንዳንዱ የሰርቨር ራክ የሚጠቀመው ኃይል 130 ኪሎዋት ይሆናል። ይህም ኃይል ኖርማል ክላውድ ሰርቨሮች ከሚጠቀሙት ኃይል በ7 እጥፍ ይበልጣል። አንድ ሰርቨር ራክ ብቻ የሚጠቀመው 130 ኪሎዋት ማለት በአማካይ 100 የአሜሪካ ቤቶች የሚጠቀሙት ኃይል ማለት ነው። ይህ ብቻ ሳይሆን የኤአይ አገልግሎትን የሚሰጡ ጂፒዎችም በቀላሉ ስለሚግሉ እነሱን ለማብረድ የሚፈጀው ውሃ እጅግ ብዙ ነው። ለመሆኑ አንድ የቻት ጂፒቲ ሰርች ለማከናወን በአማካይ ከግማሽ ሊትር እስከ 1 ሊትር የሚደርስ ውሃ እንደሚፈጅ ታውቃላችሁ? አዎ ትክክል ነው። በመሆኑም የኤአይ ቴክኖሎጂን በእጅጉ ሪሶርስ ኢንቴንሲቭ ነው። ታዲያ ይህን የውሃ ፍጆታ ችግር ለመፍታት ስታርጌት ያቀረበው የመፍትሄ እርምጃ ክሎዝ ሉፕ ዋተር ኩሊንግ ሲስተም የሚባለውን ነው። ይህም ማለት አንድ ጊዜ በዛ ያለ ውሃ በኩሊንግ ሲስተሙ ከተሞላ በኋላ የተሞላው ውሃ በውሃ ማስተላለፊያ ፓይፖች በመንሸራሸር ሰስቴይነብል በሆነ መንገድ ሲስተሙን የሚያቀዘቅዝበት መንገድ ቀይሶ በመስራት ይገኛል። ይህ ትልቁ የስታርጌት ፕሮጀክት እየተገነባ የሚገኝባት የአብሊን ከተማም በዚህ ትልቅ ፕሮጀክት ላይ እጅግ ግዙፍ የሆነ የ85% ፕሮፐርቲ ታክስ ጥላለች። ይህም ታክስ የተጣለው ስታርጌት የሚሰራበትን ቦታ በመስጠቷ እንዲሁም ስራን ለመፍጠር ከስታርጌት ጋር ባደረገችው የድርድር ስምምነት መሰረት ተግባራዊ የሚሆን ነው። አንዳንዶች ግን ስታርጌት ተስፋ የተጣለበትን ያህል ብዙ የስራ ዕድል ላይፈጥር እንደሚችል እንዲሁም ቻይና ዲፕሲክን እጅግ በትንሽ ቴክኖሎጂ ኢንፍራስትራክቸር ከመስራቷ ጋር ተያይዞ ስታርጌት ይህን ሁሉ ገንዘብና ቦታ መድቦ መስራቱ ብክነት እንደሆነ በመተቸት ላይ ይገኛሉ። እናንተስ ምን ታስባላችሁ? ስታርጌት ከ500 ቢሊዮን ዶላር በላይ ኢንቨስት በማድረግ ይህን ያህል ትልቅ የኤአይ ኢንፍራስትራክቸር መገንባት መጀመሩ አዋጭ ነው ትላላችሁ? መልሳችሁን ኮሜንት ሴክሽን ላይ አስቀምጡልን። ውድ ተመልካቾቻችን እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። በቅርቡ በሌላ የቴክ ቅኝት እንመለሳለን። መልካም ጊዜ።